ሰላም እንዴት ናችሁ? የምክክር ቲዩብ ቤተሰቦች ደህና ናችሁ ወይ? ሰላም ናችሁ ወይ? በያላችሁበት ሁላችሁም ሰላማችሁ ብዝት ይበል እያልኩኝ እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ የመጣሁበት ብዙ እናቶች የሚቸገሩበት የምንቸገርበት ልጆቻችን ሽንኩርት፣ ካሮት፣ ቲማቲም አልበላም ምናምን እያሉ ለሚያስቸግሩ ልጆች ጭምር የሚሆን ነው ማለት ነው። ይሄ የምታዩት እዚህ ጋር ነጭ ሽንኩርትና ካሮት አንድ ላይ ፍጭት የተደረገ ነው። ልጆች ቴስት እንዳያደርጉት ነገር ግን ጣዕሙ እንዲኖር እና እንዲጠቅማቸው የሚያደርግ ነው ማለት ነው። በዚህ ዛሬ የምሰራው ቆንጆ ለምሳቃ እንዲሁም ደግሞ ቤት ውስጥ መመገብ የምንችለው የሩዝ አይነት ነው። በጣም ቀላል ነገር ግን ልጆቻችን ወደውት በተለይ ሽንኩርት አንበላም እያሉ ለሚያስቸግሩ ልጆች መፍትሄ የሆነ ነው ማለት ነው። ሁላችሁም ተከታትላችሁ እንደምትጠቀሙበት እርግጠኛ ነኝ። እንድትከታተሉኝ ስልም በአክብሮት እጠይቃለሁ። በዚሁ አጋጣሚ ደግሞ ለዚህ ቻናል አዲስ የሆናችሁ ማናችሁም ብትሆኑ ይህንን ቻናል ሰብስክራይብ እያደረጋችሁ የደውል ምልክቱን እየተጫናችሁ ቤተሰብ እንድትሆኑ ቤተሰባችንን እንድናሰፋ እንድናሳድግ ስል እጠይቃለሁ ማለት ነው። መጀመሪያ ላይ እንዳያችሁት ዘይታችንን ካጋልን በኋላ የፈጨነውን አንድ ላይ የተፈጨ ካሮት፣ ሽንኩርትና ነጭ ሽንኩርት አለ። እሱን የጋለ ዘይት ላይ እንጠብሰዋለን ማለት ነው። ምንም አይነት እርድም ሆነ ምንም አይነት ነገር አልጠቀምበትም። ምክንያቱም ካሮቱ ራሱ የራሱ የሆነ የሚያምር ከለር ስላለው እንደዚህ በዘይት እሱን ጥብስ ማድረግ ብቻ በቂ ነው ማለት ነው። እንደምታዩት እንደዚህ እያማሰልን እንጠብሰዋለን። ለተወሰነ ደቂቃ እናቆላለዋለን ማለት ነው። ከዛ በኋላ እዚህ ጋር ሩዛችንን እናዘጋጃለን። ሩዛችንን ለቅመን ነው ያዘጋጀሁት። ነገር ግን መታጠብ አለበት። ሁላችንም ሩዝ አጥበን ነው መስራት ያለብን። አንዳንድ ቤተሰብ ሩዝ አያጥቡም። ግዴታ ነው መታጠብ አለበት። የትኛውም ነገር ብንችል ከመስራታችን በፊት ብናጥብ አሪፍ ነው። እንደዚህ እንደምታዩት በዘይት ብቻ ነው የተቆላላው። ምንም አይነት ውሃ አልገባበትም። ከዛ በኋላ ያጠብኩትን ሩዝ ጨምርበታለሁ ማለት ነው። ከዛ አብሮት እንዲጠበስ አብሮት እንዲቆላላ ሩዙን ለተወሰነ ደቂቃ እየከደንኩ እየከፈትኩኝ አማስለዋለሁ። ያኔ አሪፍ የሆነ ጥብስ ያለ የተጨመረበትን ነገር የዘይቱንም የካሮቱንም የነጭ ሽንኩርቱንም የሁሉንም ጣዕም ያገኘዋል ማለት ነው። አሪፍ ነው በጣም። ይሄ አሰራር ነው የምወደው አሰራር ነው። ሁላችንም በየቤታችን የተለያየ የምግብ አሰራር አለን። እንዲሁም ደግሞ በተለያየ አይነት አጋጣሚ መንገድ እንሰራለን ማለት ነው። አንደኛው ሩዝ የምሰራበት መንገድ ይሄ ነው። ብዙ ጊዜ ልጆችን ምሳቃ ሳስር ብዙ ነገር አላበዛባቸውም። ይጠቅማቸውን ቀለል ያለ ነገር ነው ሰርቼ የምሸኛቸው ማለት ነው። እንደምታዩት ያው እዚህ ጋር መጠጥ እያደረገ ነው። ከዛ ጨውን ጨምርበታለን። ጨው ጨምረን አብረን እናማስለዋለን። ለተወሰነ ደቂቃ እየተጠበሰ ይገኛል ማለት ነው። ሁላችሁም እያያችሁ ያላችሁት በአጠቃላይ ፕሊዝ ሰብስክራይብ ያላደረጋችሁ አድርጉ። እናቶቼ፣ አባቶቼ፣ እህቶቼ የትኛውም አገር ላይ ያላችሁ እህት ወንድሞቼ እባካችሁ አበረታቱኝ። ሰብስክራይብ በማድረግ ላይክ በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስቀመጥ እንድታበረታቱኝ ስል በአክብሮት ጠይቃለሁ። የተለያየ አረብ ሀገር ላይ ያላችሁ እህቶቼ በጣም ሰፖርቲቭ እንደሆናችሁ አውቃለሁ፣ እሰማለሁ። እባካችሁ ቪዲዮዬን በማየት ላይክ፣ ሼር በማድረግ ሰፖርት እንድታደርጉኝ እንዲሁም ደግሞ የእናንተ ሀሳብ አስተያየት ያስፈልገኛልና ሀሳብ አስተያየታችሁን እንድትሰጡኝ ስለ በአክብሮት ጠይቃለሁ። ሁላችሁም ይህንን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ ሁሉንም ነገር ስለምታደርጉልኝ፣ እግዚአብሔር ያክብርልኝ። ከዛ በኋላ እንደዚህ ከጠበስ ነው በኋላ የፈላ ውሃ እንጨምርበታለን። እኔ ሁሌ ምግብ ሳበስል በቻልኩት አቅም ቀዝቃዛ ውሃ ላለመከለስ እሞክራለሁ። ምክንያቱም የምግብ የማብሰል ሂደቱን ወደ ኋላ ይመልስብናል። እንዲሁም ደግሞ ጣዕሙ ያን ያክል ኢፌክቲቭ አይሆንልንም። ማለት በቃ ቆንጆ ጣዕም የሚወጣልን እንደዚህ በጋለበት ሲቀጥል ነው ማለት ነው። በቻልነው አቅም ውሃ አፍልተን አዘጋጅተን
የትኛውንም ነገር ብንሰራ ጥሩ ነው ላለው እኔ አሁን ለልጆች ነው እዚህ ጋር እየሰራው ያለሁት። በመሃል ላይ የሆነች ከሙን ጨምሬበታለሁ። ከሙንም ያጣፍጣል ሩዝን። እንደምታዩት እየተንተከተከልኝ ነው እዚህ ጋር። ይሄ ለምሳቃ 6 ሰዓት ላይ የሚበሉት ለምሳ ሰዓት የሚበሉት ነው ማለት ነው። በቀደም ለታ በለቀኩት ቪዲዮ ደግሞ ለ4 ሰዓት የሚሆን ቀለል ያለ 2 ቪዲዮዎችን ከዚህ በፊት ለቀቅ ያለው የዶናትና እንዲሁም ደግሞ የዳቦ በቀላሉ መንገድ ጠብሰን ልጆቻችንን አስተስተን የምናስርበትን አሳይቻችኋለሁ። ስለዚህ አንድ ላይ አድርገን እንደዚህ መጥበስና መስራት እንችላለን ማለት ነው። እንደምታዩት ሩዙ እዚህ ጋር ደርሶልኛል። ቪዲዮን ላለማስረዘም በጣም እየሞከርኩ ስለሆነ ነው። ወካችሁ አይታችሁ ደግሞ ከተጠቀማችሁ አስተያየታችሁን ስጡኝ እላለሁ። እኔ ለ2 ልጅ ምሳቃ ነው እማስረው ማለት ነው። እንደዚህ አድርጌ አስርላችኋለሁ። እዚህ ላይ በነገራችን ላይ የተለያየ አይነት ነገር መጨመር ትችላላችሁ። ቆስጣም ይጣፍጣል። ክትፍ አድርጋችሁ ጠብሳችሁ ብትጨምሩበት ሌላም ልጆቻችሁ የሚወዱትን ነገር መጨመር ትችላላችሁ። እኔ ግን ለዛሬ እንደዚህ ነው የሰራሁት ማለት ነው። ይኸው ቋጥሬው እንደዚህ ሆኖልኛል። ስለተከታተላችሁኝ፣ ስላያችሁኝ፣ ሰብስክራይብ ስላደረጋችሁ፣ ሼር፣ ላይክ፣ ኮሜንት ስለሰጣችሁኝ ስለ ሁሉም አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍ ይበል። በጣም ወዳችኋለሁ። አመሰግናለሁ። ደህና ሁኑ ባይ